ዛሬ የሰራነው ብሎ የበላነው ምግብ ነው። ለጤናም ለስፖርተኛም ለሰነፍም የሚሆን ምግብ ነው። ስጋችንን እንደዚህ አድርገን ጎማማምደዋለን። ከጎማመድነው በኋላ በትንሹ እንከሰከሰዋለን። እንደዚህ አድርገን ያው መብላት ትችላላችሁ። እኔ ግን አልበላውም ይሄኛው። ከዛ ሀገር ጥሎ የጠፋውን ድንቻችንን ተመልሰን አግኝተነዋል በስንት መከራ። እሱን ሁሉ ጊዜ እንደምንከትፈው እንከትፈዋለን። ያው ቪዲዮ ተመልሳችሁ ማየት ትችላላችሁ። ሽንኩርት የመሳሰሉትን ላይ እንከትፋለን ለስጋችን እንዲያምርልን። ሁሉንም ከገነጠላቸው በኋላ ጨረስን ማለት ነው። ይሄ ብቻ ነው ከሁሉም ነገር የሚከብደን። እናንተ ደግሞ አንበሶች ስለሆናችሁ ያው ምንም ነገር አይከብዳችሁም። ከዛ በኋላ ዝንጅብላችንን እንደዚህ አድርገን በደንብ እንፈጨሳለን። ከዛ ስጋውን ዘይት ምንም ሳናደርግ ያቆጥቡ ብላችሁ ዘይት አልጨመርኩኝም። ቀጥሎ ልክ እንደዚህ ውሃው ሲመጥ ዘይታችንን እንጨምራለን ትንሽ ሳይበዛ። ከዛ ደግሞ አዲስ ማማሰያ ነው ዛሬ ይዘን የመጣ ነው። ያው እንድታዩልኝ ብዬ ነው። ቀጥሎ ሽንኩርታችንና ነጭ ሽንኩርታችንን አንድ ላይ አድርገን